ልጁ አቤሴሎም በተነሳበት ጊዜ ላይ አንድ ተሳዳቢ ሺሜይ የሚባል ሺሜይ ወይንም ሳሚ ይለዋል በአማርኛ ላይ ሺሜይ የሚባል ሰው ዳዊትን ሰደበው። ምን እያለ እንደሰደበው ልንገራችሁ። ውጣ አንተ የደም ሰው ምናምንቴ፣ ሂድ በአንተ በፋንታው ነግሰሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔር መንግሥትን ለልጅ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆ አንተ የደም ሰው ነህና መከራ ተይዘሃል። አቤት 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 አቤት! ተመልከቱ የስድቡ ብዛት እየተከተለ ዳዊት በተሰበረበት ሰዓት፣ ዳዊት ባዘነበት ሰዓት፣ ዳዊት ዲፕረስ በሆነበት ሰዓት፣ ዳዊት በተጨነቀበት ሰዓት፣ ዳዊት ባለቀሰበት ሰዓት ላይ የስድብ ናዳ። የሳኦል ወገን የነበረ ሺሜይ ውጣ አንተ የደም ሰው። ተመልከቱ ዳዊት ዛሬ ደከመ ብሎ፣ ዳዊት ዛሬ ተሸነፈ ብሎ፣ ነገም አይመጣ መስሎት አንተ የደም ሰው ምናምን ሂድ በፈንታው ነግሰሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። አቤት የሱ ቴዎሎጂ ተመልከቱት። አዋቂ ይመስላል፣ ነገር ግን በራሱ ላይ ነው ፍርድ የሰበሰበው። እግዚአብሔር መንግሥትን ለልጅ ለአቤሴሎም ሰጥቶታል። ልክ ዳዊት ባዘነበት ሰዓት ላይ አለቀልህ ይለዋል። የአጋንንት አፍ ሰይጣን የሚጠቀምባቸው ሰዎች ተሳዳቢዎች ናቸው። ስድብ በመጽሐፍ ቅዱስ ውስጥ አንዱ የሚጠራው በዚህ ሺሜይ ነው። ሺሜይ ተሳዳቢ ነው። ለስድብ ምላሽ ዳዊት የሰጠውን ታውቃላችሁ እንዳለ እግዚአብሔር ስደበው ብሎት ይሆናል። ታውቁ እግዚአብሔር ፈቅዶለት ይሄ መከራ ከዚህ መከራ በላይ የዚህ ሰውዬ ስድብ አያመኝም እኔ ማለት ነው። ሲሰድቡን እንመርቃለን አለ ጳውሎስ። ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እናማልዳለን ወይም እንጸልይላቸዋለን። እስካሁን ድረስ የዓለም ጥራጊ የሁሉ ጉድፍ ሆነናል ብሎ ጳውሎስ ይናገራል። ለስድብ የሚሰጠው ምላሽ ነው። ስድብን በስድብ አንመልስም። ታስታውሳላችሁ ኤልሳና ጎረምሶቹ ታሪክ። አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ ኤልሳን ይሰድቡት ጀመረ። ኤልሳም ያደረገው ነገር ምንድን ነው? ዞር ብሎ በአምላኩ ስም ረገማቸው ይላል። ዋው! ወዲያውኑ ድቦች ወጡና 2 ድቦች እያባረሩ ጎልማሶቹን ሰባበሯቸው ይላል። ሕፃናት ልጆች አይደሉም፣ ጎልማሶች ናቸው። ትልቅ ጎረምሳ ልጆች ናቸው። ዋይልድ የሆኑ ዲስሬስፔክትፉል የሆኑ ልጆች፣ የተቀባውን የማያፍሩ ሰዎች፣ ትልቅ ሰው ማያፈሩ ሰዎች፣ ደፋር ተሳዳቢዎች፣ በትንሹም በትልቁ ትልቁን ሰው የሚያዋረድ የሚችሉ የተቀቡትን መሳደብ የሚችሉ ፍርሃተ እግዚአብሔር የሌላቸው ተሳዳቢዎች ድቦች ሰበሯቸው። ድቦች አጠፏቸው። ሬሳ በሬሳ ቆለሏቸው። መጽሐፍ ቅዱስ ስድብን በስድብ ፈንታ ምን አትበሉ አትመልሱ ይለናል። ክርስቲያን አይሳደብም። ኧረ በኢየሱስ ስም እየሰማችሁኝ ነው? ክርስቲያን አይሰደብም። ተሳዳቢ